ባንቺ ይችላል ባንቺ ጀማውን አየው አራት ጌምስ ፎር ጌምስ ይነሮ በካሪክ ስር ያንን እጥያም እናስላጨዋለን። ደስ ብሎኛል። ጨዋታችን ደስ ብሎናል። በቀይ ወጥቶባቸው ነው ምናምን አንዴ ድገሙኝ። ሃሎ ሮሜሮ የምትባል ተጫዋች ግን አፈር አባህ የበላ እከክ ይሆን ከተጫዋች እከክ አንተ አሁን እንዲህ ነው ተጫዋች ለዛውም እኮ አንበል ነው ሚኮስፐርስ ምንድነው አንበል ይሄንን ነው አንበል ብለህ የምትቀበለው? አረ ቢቀርብ ነው ይሻላል። አቃጠለኝ እንዴ! ምን አይነት ሪከርድ እንዳበላሽ አልገባው ማን ዶሮዋን እንዲህ ጉድ ያድርጋታል። ይሄ አንበልነት አይደለም። ለጥበቃ ራሱ አይሆንም። ሚኮስፐርስ ፒቲሽን አሰባስብና አባረኝ ሰውዬ። ይሄ ጸጉሩን ሰውዬው መቆረጥ የለበትም። በቃ በፍጹም ነው መቆረጥ የሌለበት። በቃ እንዴ ምን ማድረግ እንዳለብን ብቻ ግን እኔ አላቅም። የሆነ ነገር ማድረግ አለብን። በቋጠሩ ሚኮስፐርስ አልሆነም። ትወርዳለህ ደግሞ ስትቀባጥር መጣች ላዳር ዩናይትድ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካል አሉ። አዳር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምትደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስታም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ በያለ የሆነ ቡድን አሸነፈ ዛሬ። እናቴን ምንም ነገር አልተፈጠረም። እኔ ቪዲዮ ልሰራ ስለተነሳሁ ይኸውልህ ቪዲዮ ልስራ ፈጠረ ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ አቦለት ክሮስ አገባችሁ። እኛ ቢሆን ነው ሃይላይት ማሳየን የዚህ ጨዋታ ሃይላይት አሳየን። ብሩኖ ይችላል፣ ሮሜሮ ደደብ ነው፣ አለቀ። ይሄ ነው ሃይላይት። ገባ አይደለ? ትክክለኛ የዋንጫ ቡድን ማታ ያሳያ እንዴት እንደምትጮት ማለት ነው። አርሰናል በጣም የአርሰናል ደጋፊ ከች በልልኝ፣ እዚህ ሪፍሬንት ሞል ከች በልልኝ። በቃ በጣም ተከብብ ያለው ነው። ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት። ምንም የተፈጠረ ነገር የለም። ምንም አልተፈጠረም። አሁን ሲያልቅ ደግሞ የበለጠ ያደንቁኛል። ለዛ ነው ቀድሜ ብዬ ቪዲዮ የምሰራው 92ኛ ደቂቃ ላይ ነው ቪዲዮ የምሰራው። ገባ አይደለ? አርሰናል ላይን አፕ ወጥቷል። ሰንደርላንድን እንቀውራትና እኛ ለዋንጫ እነሱ ለ3 ነጥብ። ያ ሰውዬ ዌስትሃም ላይ ይወድቃል። ምን አለ በለኝ። ማንቸስተር ዩናይትድ ይላል። 4 በተከታታይ ላጥ አምስተኛውን ላጥ ያረግና የልጁን ጸጉር ላጥ። ምንም ቀይ ስለወጣ ምናምን እንዳትለኝ። ይሄ እንከፍ የሆነ ቲም ነው። ባለፈው እኔን ያስጣለኝ ምንም እኮ አይችልም። ምንም ግን ከኛ ጋር ሲሆን ይችላል። ገባ? ከኛ ጋር ሲሆን ይችላል። ኧረ በስ ግርፍ አረገልኝ ወስዶ ደመላሽ። ማንቸስተር ለመቼ ነው ደመላሽ? ማርያምን ትችላላችሁ። 44 ነጥብ፣ ሊቨርፑል ገና 37 ነው ምናምን 39 ነጥብ ነው። 2 ጌም ካላሸነፈ ዩናይትድ 1 ተሸንፎለት ቶፕ 4 አይገባም። ነገ ደግሞ እኛን ነው የሚገጥመው። አረ እንደው አሉቲ ዋንጫው ከማንቸስተር ከተማ ያወጣም ሲል እውነቱን ነው ለካ። ምናልባት ማን ሲቲ እንኳን ካልበላው እነዚህ ይመጣሉ ብሎ አስቦ ነው ማለት ነው። የአርሰናል መንሸራተት እንዳለ ነው። ወደ ቁም ነገሩ ስንገባ ግን አረ ዩናይትድ አልተቻለም፣ ቤተሰብ አልተቻለም። ይሄን ቪዲዮ የፈጠነ ለናቲ ባርበር ላኩለት። ይኸው ተናግሬያለሁ። ይኸውልህ ወዳጄ ትገባና አሁን የፈጠነ ምን ትላለህ? አንድ ቤስ ባርበር ኢን ኢትዮጵያ ብለህ ለዚህ ቀማላም ሰውዬ ቪዲዮ ትሰራለህ። ከዛ አንተም ኢንተርናሽናል ሆንክ፣ እኛም ከዚህ ቀማላም ሰውዬ ተገላገልን ማለት አይደለ? በቃ አሁን የፈጠነ ስራ የፈጠነ ከዚህ ሰውዬ ገላግለን ምን ብዬ ነበረ? ይኸውልህ የወጋ ቢረሳ የተወጋ አይረሳም ነው የምልህ። የባለፈውን የፍጻሜውን ይኸውልህ በቀላለሁ ብዬ ነበር። ተበቅዬሃለሁ በአግባቡ ማለት ነው። ያ የተከፋንበትን ምሽት ነግሬሃለሁ። ብሩኖ እንዴ ይኸውልህ ቁስል ላይ ጨው ነው ምን አሰንስብህ። ይኸውልህ ለ10 ደጋፊ ቪዲዮ መስራት ብያዘኝ ነው፣ ግን ስላሸነፈ ብቻ መስራት ነው።
ለአስር ደጋፊ ዲጄ ልዘርጋ። ፈርጊ ዛሬ ደስ ብሏቸው ነው የወጡት። በቀድሞ ልጃቸው ማይክል ካሪክም ኮርተዋል። ጨዋታው ሲጠናቀቅም ፊታቸው ላይ ፈገግታ ታጅቦ ነበር የወጡት። እንደምትመለከቱት ካስሚሮ ዛሬ ብሩኖ ፈርናንዴዝ 200ኛ የግብ አስተዋጽኦ ለማንቸስተር ዩናይትድ ካደረገ በኋላ ለደጋፊዎች አረ ከዚህም በላይ ይገባል አጨብጭቡለት ሲል ነበር የተስተዋለው። እሱም ተቀይሮ በሚወጣ ጊዜ የማንቸስተር ዩናይትድ ደጋፊዎች ስሙን እየጠሩ ሲዘምሩ ማን ዩናይትድ 2 ቶተንሃም 0 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ዛሬ ማለት ነው ላመንስ ምንም ሲሞክር አላየሁት። ምክንያቱም ቶተንሃም በ10 ተጫዋች ነበር ሲጫወት የነበረው ስንት ደቂቃ ሙሉ። ምንድነው ቶተንሃም አችሉም ላመንስ በቃ ቺል እያደረገ ነበር። ማን ምንድነው 8 ከ10 ላመንስ ከዛ ሉክሾ ጋር ሄዳ ሉክሾ ዛሬ ጎል ለማግባት የሆነ ነገር አስቦ ነው የገባው። ምን ሆኖ ነው እንዴ? ጎል ለማግባት ነው እየተጫወተ የነበረው። ሉክሾ በጣም ያበደ ጨዋታ ማን ዛሬ 8.5 ነው የምንሰጠው። ከዛ በኋላ ማርቲኔዝ ጋር እንሄዳለን። ማርቲኔዝ እንደውም ማለት ነው ተቾቹ ዛሬ ልክ አልነበሩም። ትንሽ አንኮምፎርታብል ሆኖ ነበር፣ ግን ስቲል ክሊንሺት ጠብቀዋል ቲሙ። ስለዚህ አሪፍ ጨዋታ ነው የጫወተው። ማርቲኔዝም 8 ከ10 ማለት ማጉዌር ምንድነው እዛ ጋር ጃቪ ሲመንስ ለቀለቀው ሎንጭ እንጂ እኮ የሚገርም ጨዋታ ነው የተጫወተው። ማን ማጉዌርም ያበደ ጨዋታ 8 ከ10 ማለት ዳሎት ሰከንድ ሃፍ ላይ በጣም ያበደ ጌም። ማን ምንድነው ሰከንድ ሃፍ ላይ እያጠቃ ምናምን ጽድት ምቶቹ ምናምን ያበዱ ነበር። ዳሎትም 8.5 ማለት ነው። ከዛ ወደ መሀል እንሄዳለን። ማን ዛሬም ካስሜሮ ኦ ማይ ጋድ ካስሜሮ ምንድነው? ማድሪድ ነው ያለኸው? የት ነው ያለኸው እንዴ? እዛ እኮ ማድሪድ እኮ 3 ተከታታይ ሻምፒየንስ ሊግ የበላውን ሰውዬ ነው የሚመስለው እኮ። ምንድነው እንደዚህ አይነት ጨዋታ የሚጫወት? 9 ከ10 ምን አይነት ፓሶች ሲያደርግ ነበር። በጣም የሚያምር ጨዋታ ማለት ነው። ኮቢ ሜኖ ጋር እንሄዳለን። ሜኖም ዛሬ በጣም ሶሊድ ነበር። መሀላችሁ በጣም ያበደ እግዚአብሔርን መላችሁ። ኮቢ ሜኖ 8.5 ማለት ነው። ከዛ በኋላ ኩኛ ጋር እንሄዳለን። ኩኛ ምንድነው ፈርስት ሃፍ ላይ የምመታው ምት? አንተ ይሄ ሰውዬ ግን ልክ አይደለም። ኩኛ በጣም ልክ አይደለም። በጣም ነው የሚችለው ዴ ኩኛ በጣም ያበደ ጌም 8 ከ10 ማለት ነው። ብሩኖ ጋር እንሄዳለን። ይሄ ሰውዬ ማለት ነው ጌም አፍተር ጌም አቋሙ ሊቀንስ አልቻለም። እኔ ቋጥራለሁ አቋሙ ሊጨራሽ ይጨምራል ማለት ጭራሽ ዛሬ ደግሞ አገባ። ማን እንደዚህ እየቆለፈ ራቦና ምናምን ክሮስ እያደረገብን ነበር እኮ ምንድነው? ማን 9.5 በጣም ያበደ ጨዋታ ማለት ነው። እንደውም 10 ከ10 አድርገዋል። በጣም ያበደ ጨዋታ። አማድ ጋር እንሄዳለን። አማድ ምን አይነት ጌም ነው ዴ? ሰው ያጥፋል፣ ዝም ብሎ ነው የሚያጥፈው። ሰው መግደል ነው የሚፈልገው። ምን ሆነ ነው? በጣም ነበር የተጫወተው ዛሬ ሰከንድ ሃፍ ላይ እሱ ራሱ ማለት ነው። ሰከንድ ሃፍ አማድና ዳሉት በጣም ነበር ሲጫወቱ የነበሩት። አማድም 8.5 ማለት ነው። እምበሞ ኦ ማይ ጋድ አንተ መላጣ ማለት ነው። ቶፕ 6 ቲም ሲያገኝ ሌላ ሳላ ነማነ የምሬ ነው። አዲሱ ሳላ ከሳምንት ዝም ብሎ ማሸነፍ ምንድነው? እኔ አላማረኝም ገሴ ነገር እንዴ። ሲቲ መጣ ጥግ ማስያዝ፣ ወያላው መጣ ጥግ ማስያዝ፣ ፉልሃም መጣ፣ አሁንም ቶትንሃም መጣች፣ አሁንም ዶሮዋን በላልተን ይሄ ከለንደን ክለቦች ጋር የሆነ ፐርሰናል ችግር ያለብን ነው የሚመስለው። ተከታታይ 3 የለንደን ክለቦች ነው ወያላው፣ ፉልሃም፣ ከዛ ቶትንሃም፣ አሁን ዶሮዋን፣ ቀጣይ ደግሞ ዌስትሃም አለች። ተከታታይ 4 የለንደን ክለቦች። የለንደን ከንቲባ ዩናይትድ ነው የኔ አባት። በየሳምንቱ መደሰት እኔ እናንተን አላቅም። እኔ ግን አይገባኝም እንደዚህ ማንችዬ። ቀጣይ ሳምንት ደግሞ ሌላኛዋን የለንደን ክለብ አሁንም ዌስትሃምን ለጥፈን ያንን እጢ ሰውዬ ጸጉሩን አስቆርጠዋለን ማለት ነው። ብሩኖ ፈርናንዴሽ ጎል አስቆጥሯል። ብራም ቤሞ ጎል አስቆጥሯል። ቤንጃሚን ሼሽኮ ግን ምን አባኔ ሳትከው ባለቀ ሰዓት። አንተ ለራሱም ለኮንፊደንሱም ጥሩ ነበረ። 3-0 አሸነፈ። የምንወጡ ምንድን ያረከው? አሁን ታየዋለህ ቪዲዮን የሳከውን ኳስ። ለማንኛውም ምን ዘንድ ለንደን አረገዘች ፉልሃም ዋንጫ በላሽ፣ አርሰናል ሳትነግሩ ዋንጫ በላችሁ እንዴ? ምንድነው? ቶተንሃም ከዛ ስልጣን መሳተሽ ከልቤ በኋላ አንቺ ላዋሽን በማይሆን ነገር እንደይዳ ይወርድሽ ከሰው ስልጣን መሳተሽ ከልቤ በኋላ አንቺ ላዋሽን በማይሆን ነገር ናጉድህን ስማ ማንቼ ተለወጠ ከድሉ ተስማማ ይመረጥ ተብሎ ለምርጫ ቢነሳ ማንቸስተር ይወጣል ከአንድም ገሎ 50 ወተት ውስጥ መግባት የለመደች ዝንብ ወጥ ውስጥ ገብታ ጠፋት ሞጫው በልልኝ። ማን ይሄ? አሰልጣኝ ማይክል ካሪክ ነው። አሞሪን አይደለም የሚፈራ የሚሸሽ አሰልጣኝ አይደለም። ያባቱ ልጅ ነው። ሙሉ 90 ደቂቃ ማለት ነው። ህይወት
እየተስተካከለች ነው በማይክል ካሪክ ስር ቀጥ እያለች